ሰላም ጤና ይስጥልኝ። አባ ፋሽን የዩቲዩብ ቻናል ተከታታዮች፣ ዛሬ የምንሰራው ይሄ የአሻንጉሊት አንገት ሆኖ ትራስ ነው የምንሰራው። በከለር ሰው በጣም ይወደዋል እና ይሄን ዛሬ ፓተርኑን ሰርተን አብረን እንሰራለን ማለት ነው። ክቧን ለማውጣት አሁን ስንት ፓርት ያስፈልገናል ማለት ነው። መጀመሪያ ክቧን ማውጣት ያስፈልገናል። ከዛ የጆሮ ፓርት አለ። ከዛ በዚህኛው በሁለቱ መሀል የሚገባ ሌላ ልብስ አለ ማለት ነው። ሌላ ፓርት አለ። ስለዚህ 3 ፓተርን ነው እዚህ ጋር የምናየው። ክቧን ለማውጣት በዚህ በሳህኑ ማውጣት እንችላለን። 31 ሴንቲሜትር ዲያሜትሩ እስከ ስፌቱ 32 ሴንቲሜትር ማለት ነው። በሆነ ሳህን ክቧን አወጣታለሁ። ለ32 ነው ማለት ነው። እስከነ ስፌቱ ማለት ነው። ስፌቱ ሲያልቅ 30 ይሆናል ማለት ነው። ይሄ 15 ነው 14 ነው እንዳጋጣሚ ነው። ቱ ፒስ ነው ይሄኛው በ15 ለዚህኛው ጆሮ ለዚህኛው በኩል 4 ፒስ ያስፈልገኛል። ሀፍ ሰርክል መጣለች ማለት ነው። 4 ፒስ ነው የሚያስፈልገው። ነው የእንትናችን ክብ ለማድረግ 160 ሴንቲሜትር እስከ 12 ሴንቲሜትር ለ160 ሴንቲሜትር ይሄ 50 ሴንቲሜትር ነው። አሁን 10 ሴንቲሜትር እንጨምራለን። ይሄ ነው መሀል ላይ የሚገባው ፓርት እዚህ ነው የሚገባው። በ12 ሴንቲሜትር ልዩነት ከፈለግን የታችኛውን ቦዲ ሰርተን አሻንጉሊት ማዘጋጀት እንችላለን። ይሄ ግን ምንድነው ሲምፕሊ ልጆቻችን በዚህ ትራስ ቢጠቀሙ እንደሚደሰቱ ተስፋ አደርጋለሁ ማለት ነው። የምትፈልጉትን አይነት ሜሴጅ ለምሳሌ የኔ ልጅ ወይም ደግሞ እዚህ ጋር አሻንጉሊት አይን፣ አፍንጫ መትከል ይቻላል ልጆችን ለማስደሰት እና እንደ እናንተ ፍላጎት የቀረው አርት ወይም ደግሞ
የቀረው ጥበብ የእናንተ እንትን ይሆናል ማለት ነው። ሀሳቡን ለማስያዝ ነው። ከዚህ በላይ ያለው ነገር እንደና ልጆቻችን ስጦታ ስንሰጣቸው በልደታቸው ጊዜም ሊሆን ይችላል፣ ወይም ደግሞ የተሻለ የትምህርት ውጤት አምጥተው የአጠናን ዘዴያቸውን ቀይረው እነሱን አፕሪሼት ለማድረግ ስንፈልግ መልእክቶቻችን በስጦታዎቻችን መግለጽ እንችላለን ማለት ነው። የኔ ልጅ በቃ ውስጣችን ያለውን ነገር በዚህ እየገለጽን እነሱ ስጦታ ቢሰጣቸው ትልቅ መልእክት አለው ማለት ነው። አንዳንድ ልጆች አንዳንድ ወላጆች ስሜቶቻቸውን መግለጽ ይችላሉ። አንዳንድ ወላጆች ደግሞ በቃላት ምናልባት ለልጆቻችን ያለን ነገር መግለጽ ስለማንችል በስጦታዎቻችን ብንገልጽ የተሻለ ይሆናል ብዬ አምናለሁ ማለት ነው። የወለክቸው ነበር ግን አጋጣሚ ተፋል የተረፈው ቆርጥች ናገር ማስገቢያና ይሄን መገልበጫ የሆነች ስፔስ ታስቀራላችሁ። ስናስገባበት ደግሞ ምን እንደሚመስል ይህን የመሰለ ትራስ አዘጋጅተናል ማለት ነው። ይህን ትራስ የምትፈልጉ ካለ ከስር በምናስቀምጥላችሁ አድራሻ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። በምትፈልጉት ሳይዝ በምትፈልጉት ካላት እንዲሁም ደግሞ ለልጆቻችሁ የምትፈልጉት አይነት ሜሴጅ እንዲጻፍላችሁ ከፈለጋችሁ እንደዚሁ ለልደትም ቢሆን አማክሩን፣ ሀሳብ አለን። አመሰግናለሁ።